ሰላም እንደምን ሰነበታችሁ ተመልካቾቻችን። የዕለቱን ዜና ይዤላችሁ ቀረብኩት። እኔ ሜዲየር ገብረ ጻድቅ ነኝ። አብራችሁን ቆዩ። የመጀመሪያው ግማሽ ወሰነ ትምህርት የውጤት መግለጫ ካርድ የካቲት 13 መሰጠቱን በዕለቱ ወላጆች ከመምህራን ጋር በልጆቻቸው ውጤት ዙሪያ ውይይት ማድረጋቸው ትምህርት ቤቱ አስታውቋል። በግል እንዲሁም በቡድን በመሆን የተማሪዎች የንባብ ሳምንት በደመቀ ሁኔታ እንዲከበር ማድረግ መቻላቸው የንባብ ክበብ አስተባባሪ ተናገሩ። የተማሪዎች ሚኒስቴር አጠቃላይ ጉባኤ በዕለተ ሐሙስ የተካሄዱ ሲሆን በዕለቱ ስለተሰሩ ስራዎች በቀጣይ መደረግ ስላለባቸው ጉዳዮች አቅጣጫ መያዙን የስብሰባው አስተባባሪ ተናግሯል። በዲጂታል ልህቀትና የልጆች ደህንነት በሚል ርዕስ ከወረዳ 04 በመጡ ባለሙያዎች በሰልፍ ስነ ስርዓት ላይ የግንዛቤ ማስጨበጫ ተሰጥቷል። እድሜያቸው ከ9 እስከ 14 የሆኑ ሴት ተማሪዎች የማህጸን በር ካንሰር መከላከያ ክትባት በያዝነው ሳምንት በግቢያቸው መከተባቸው ተገልጿል። ከዜናዎቹ ጋር እኔ ሜዲየር ገብረ ጻድቅ ነበርኩኝ። እስከ ሳምንት ቸር እንሰንብት።